ጠፋ። እንደውል ግን ሴት ነች ያነሰችው በወንድሟ ስም ቆርጣ ነው። ሶስተኛ ባለ አንድ መኝታ እጣ የወጣለት ጽጋ ትንሶ። አራተኛ እጣ የወጣለት መንደፍሮ ሸበሌ። አምስተኛ እጣ አዶት እንሰት ነው አዞት እንሰት። አምስተኛ እጣ። ስድስተኛ እጣ ምረት ጸጋዬ። ሰባተኛ እጣ ሎዋም አስመላሽ። ስምንተኛ እጣ ዘሙ መሄ። ዘጠነኛ እጣ ጽጌ ጸጋ። አስረኛ እጣ ሀብታሙ ታደሰ። ዘጠነኛ ጽጌ ጸጋ ነው የሚለው። ዘጠነኛ ጽጌ ጸጋ ይብዛላችሁ። ዩኤስ ፎን ነምበር ነው፣ የአሜሪካ ስልክ ቁጥር ነው እሱ። ምን ነቀላት? ሲትራን ኢንቫይት አድርጊያት ገብታ ነበረ። ነቀላት፣ ኔትወርኳ ነቀላት። በመከራ ሞዴሬተሮች ፕሊዝ አግዙኝ። ሲትራ የምትባለዋን ልጅ እዚህ ስልክ እንደምናይ ከሆነ ዘጠነኛ የአሜሪካን ስልክ ቁጥር ነው። ስምንተኛ የዱባይ ነው። 971 የዱባይ ነው። ሰባተኛ የዩሮፕ ነው። 4473 የዩሮፕ ነው። ስንተኛ ነው? አምስተኛ እጣ ደግሞ እሱ ሳውዝ አፍሪካ ቪዲዮ ኮች እሷም 38 ነው ስትጽፍ የቆየችው። ክፈችው ቪዲዮ ውስጥ ፋይሉን ዋትስአፕ ላይ ልካልኛለች። እራሷ ናት። ፎሎ የለኝም እኔ ብዙ አይከፍትም። 400 ምናምን አለሽ። አይከፍትም። ይከፍታል። ኢንቫይት ታደርጋለች። ሀቢባ ይከፍታል። ኢንቫይት አድርጉ ቤተሰብ። አንዴ 1000 ሙሏት። ፎሎ 1000 ሙሏት። አሁን ከፈተ። ቴንክ ዩ ሶ ማች። አዎ አይሽ ወዴት ዞርሽ? እንኳን ደስ አለሽ። እንኳን አብሮ ደስ ያው ሊቃብ ስለሆንኩ ነው። እሺ እንኳን ደስ አለሽ ሀቢብቲ። አልፍ መብሩክ። ባለ 2 መኝታ ቤት ኮንዶሚኒየም ቤት ደርሶሻል። እንኳን ደስ አለሽ። እንኳን ደስ አላችሁ። እኔ ወደ 40 ምናምን ትኬት ነበር የቆረጥኩት። ማሻአላ ማሻአላ። መጀመሪያ 4 ቆረጥኩኝ፣ ከዛ ደግሞ 38 ቆረጥኩኝ። ማሻአላ። እድል ልሞክር። እንኳን ደስ አለሽ። እንኳን ደስ ያለሽ። ኮንግራቹሌሽን እንኳን ደስ ያለሽ። ከየት ነው የቆረጥሽው? የት ነሽ? ሳውዲ ነኝ። የሳውዲ ቤት ነው ሳይደረስ። አልፍ መብሩክ። እንኳን ደስ አለሽ። የት ነው ያለሽው? ዱባይ? ሳውዲ ናት። እሺ እናመሰግናለን። ዱባይ ያለችው ሄዋን የማርያም ናት። አንደኛ ዕጣ የወጣላት ናት። ያለችው ሲትራ ሳውዲ ነው ያለችው። አልፍ መብሩክ ያክቲ። እንኳን ደስ አለሽ። ስለመጣችሁ በጣም እናመሰግናለን። እንወዳችኋለን። እንኳን ደስ ያለሽ ሲትራዬ። ሰክሰስ ፕላስ ሁሉ ጊዜ ያው ሲግል ይገርም እዚህ አዳራሽ ያጣችሁ እጅግ አድርገን እናመሰግናለን። አሁን አብራችሁን ከኛ ጋር መሆን ብትችሉ መቆየት ትችላላችሁ። የደከማችሁ ማራሽ ትችላላችሁ። እኛ ደግሞ አንዳንድ ቦታዎችን ኢንፎርሜሽኑን የደወሉ በዛው መከታተል ትችላላችሁ። በጣም ነው የምናመሰግናችሁ። ዋትስአፕ ብቻ አድርጊዋ፣ ቀጥታውን ዝጊው። ሴትራ ምን ተሰማሽ? እንዴት ነው? ምን ተሰማሽ? ደስ ያለሽ ወይ? ወላሂ ቻንስ የነበር ቆርጬ በቃ ከደረሰኝ ላይ ካደረሰኝ ብሩ ይክሰር ብዬ ነበር የቆረጥኩት። ኦኬ እንዴት ነው ደስ ያለሽ? ሰክሰስ በጎ አድራጎት ድርጅት ትኬት ስትቆርጪ ብሩ ይክሰር ብሎ ነገር የለም፣ የሚከስር ነገር የለም። አንቺ እድለኛ ባትሆኝ እንኳን አካል ጉዳተኛ ወገን እዚህ ሳውዲ ላይ 22 ዓመት እዚህ ሳውዲ ማለት ነው። ማሻአላ 22 ዓመት ነው። እንኳን ፈጣሪ ረዳሽ። ከደረሰኝ ብዬ ነው የቆረጥኩት። ወላሂ እንደ ሚውት ላድርገው አዱት ሚውት እንዲሰማን 22 ዓመት ነው ሳውዲ አረቢያ የቆየሽው? 22 ዓመት ነው? አዎ ወላሂ
ሱብሃንአላህ 22 ዓመት ሳውዲ ሰርተሽ ቤት የለሽም? ምንም ሱብሃንአላህ በጣም ደስ ይላል። ታሳክም ነበር እስካሁን ምንም አይነት ነገር አልነበረኝ እና በቃ እሰይ እንኳን አላህ ረዳሽ። እንኳን ፈጣሪ ረዳሽ። እንኳን ደስ አለሽ የኔ ውድ። አየሽ እንዲህ ነው በመጨረሻ ይሄ ነው በቃ የሰክሰስም ዓላማ እንደዚህ በጣም ብዙ አመታት በጣም ደስ ብሎናል። በስደት በጣም ብዙ አመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው ዓላማው እና በጣም ደስ ብሎኛል። ለሚገባው ሰው ለደረሰው ዛሬ መጀመሪያ 4 ቲኬት ቆረጥኩኝ ማለት ነው። ከዛ መለስኩኝና አሁን ደግሞ ይሄኛው 39 ከትናንት ወደ ላይ ቆረጥኩት ማለት ነው። እና በቃ ከደረሰኝ እናቴ ትድናለች፣ ካልደረሰም ደግሞ አልደረሰኝም ቻንስ ልሞክር ብዬ ነው ትጋሚ ቆረጥኩ እንጂ መጀመሪያ 4 ቆርጬ ነበረ። አይገርምሽም? ምንም ፈጣን ቻንስ ከትናንትና ወደ ቆረጥኩ ለሚገባው ይድረሰው ብዬ ዱዓ ሳደርግ ነበር። እንኳን ለሚገባው ሰው ደረሰው። እንኳን ላንቺ ደረሰሽ። ወላሂ አንቺ ተባሻል ታደርጊ እየተከታተልኩ ነበር። አሚን ለኔ ድረሰን እኔ ብሳለሁ ከእናንተ እያልኩኝ ማለት ነው። አሚን በጣም ደስ ይላል። እንኳን ለሚገባው ደረሰው። እንደዚህ ለተቸገረ የሔዋኔ ማርያም አንደኛ ጣይ ደረሳት። ምን አይነት ሲትዌሽን ላይ እንዳለች አናውቅም። እሷም ስትመጣ የእሷንም እንሰማለን እና እንኳን ደስ አለሽ እህቴ። ባለ 2 መኝታ ቤት ቀላል አይደለም። እንኳን ደስ አለሽ። ወላሂ 20 ዓመት ለፍቼ 22 ዓመት ለፍቼ ኮንግራቹሌሽንስ አጌን። በጣም 22 years ዋው። ተስፋዬ በጣም አመሰግናለሁ። ባንቺ የመጣ ነው ሀቡ ባንቺ እንትን ነው ይሄን ያገኘሁት። እሺ አላህ በታች ያዋል። ሌላም ተጨማሪ እጣ ይወጣላትን አይ ቲንክ ይመስለኛል የሶስተኛው እጣ ይወጣላትን ፕሮፋይል ልካልኝ በዋትስአፕ ላይ ፕሮፋይል ልክልሻለሁ። ስልኳንም ልክልሻለሁ። ደውይላት። እሺ ስልኳን ላክልኝ። በቃ ፕሮፋይል ነገር ኮድ በጣም ደስ ብሎኛል። ኮንግራቹሌሽን እንኳን ደስ ያለሽ። በጣም ደስ የሚል ነገር ነው። ይሄ ነው እኛ የምንፈልገው። ኢትዮጵያ ውስጥ ያሉትን አካላትን እየደገፍን ደግሞ በተለያየ ዓለም ላይ ተሰደው አንቺም በጣም ተአምር የሆነ ነገር ለተናገርሽው እኔ ተሰድጄ 22 ዓመት በሰው ሀገር ኖሬ እስካሁን ቤት ማለት በጣም 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 ልብን የሚሰጥ በጣም ትልቅ ስኬት ነው። ኮንግራቹሌሽን። ይሄ ደስታዬ ወደር የለውም። ተደስቼ የምጨርስበት ነገር አለ። ደስታዬ ወደር የለውም። ምንም ስታቶችን ለሚገባው ሰው ደረሰው ማለት ይሄ ነው። ኮንግራቹሌሽን። ነገም ትጠሪያለሽ ሀቢባ ጋር ላይቭ ላይ እንጠራሻለን። ከነገ ጀምሮ ሙሉ ኢንፎርሜሽን አሁን ለሀቢባ ትሰጫታለሽ። ከእሷ እኛ የሚቀበልና ከነገ ጀምሮ ያለውን የርክክብ ነገሩን እንቀጥላለን። በዛው ደግሞ ነገም መተሽ እንመሰጋገናለን። በደንብ አድርገን በጣም ደስ ብሎኛል። እንኳን ደስ ያለሽ። አንቺ ለቤተሰቦች በቃ ልውጣ፣ ለእናቴ ልደውልላት ልውጣ አይደል? እሺ ደውይላት። ቤተሰቦቿ ጋር ልደውል ነው። የደስ ደስ ልታደርግ ነው። ትሂድ በቃ። ሔዋን ደግሞ ሔዋን ፕሮፋይሏን ልካልኛለች። ቅድም ሌላ ሔዋን የማርያም የምትባል ፌክ አካውንት ከፍታ በ147 ፎሎ ሔዋን ነኝ እያለች ስጽፍ ነበር። እኔ በጣም ስማርት ነኝ ነገርኳችሁ። ትክክለኛዋ ሔዋን 88100 ፎሎ ነው ያላት። ቲክቶክ ፕሮፋይሏን ልካልኛለች ራሷ። አያችሁ ዳትስ ዋይ እኔ ስማርት ነኝ። ማንም አያታልለኝም። ስልክ ተለዋውጪ ከእሷ ጋር አሁን ቶሎ ስልክ በእንትን ተለዋውጭና ደውይላትና አስገቢያት። አዎ እሺ ስልኳን ላክልኝ። ሶስተኛ ወጣችን የቀረችኝ። እሺ የኔ ቤተሰቦች ፎሎ አድርጉኝና በደረሰ ምሳ እንበላበታለን። እሺ ሔዋንዬ ይሄንን ቁጥር የጻፍኩልሽን ቁጥር ጻፊው፣ ኮመንት ላይ መተሽ ጻፊው። ቤተሰብ አንደኛ ዕጣ የወጣላትን ሔዋን የማርያምን ፎርዋርድ ሳረግላችሁ ከነ ኮዱ የምትጽፈው ኮድ ጋር ፎርዋርድ ሳረግላችሁ እንደ ሲትራ እንዳሁኑ አስገቧት። ሲትራ ሁለተኛ ዕጣ የወጣላት ነበረች። እቺ አሁን ሔዋን የማርያም አንደኛ ዕጣ የወጣችላት ናት። ሶስተኛ ዕጣ የወጣላት ደግሞ ጸጋ ታን ነው ስሙ። እቹት አንደኛ ዕጣ የወጣላት ሔዋን የማርያም እቺ ናት። ሔዋን ቪዲዮ አብሪ ታይት ሀገር እንደሆነች እንዴት እንደቆረጠች በምን አጋጣሚ ሔዋን ቪዲዮ አብሪ ታጫውትልናለች። ደግሞ እኛም ኮንግራቹሌሽን እንላታለን። እንኳን ደስ ያለሽ እንልሻለን። ሔዋን ሚውት ነች ወር አይደለችም ማለት ሔዋን ቪዲዮሽን አብሪ ማሬ። አንደኛ ዕጣ ባለ 3 መኝታ ኮንዶሚኒየም የወጣላት እህታችን ነች።
ከየት እንደሆነች ብትነግረን ደስ ይለናል። ስልኳ ግን የት ሀገር ስልክ ነው ሀቢባ? የኢማራት የዱባይ ስልክ። ኦኬ የዱባይ ስልክ። ዱባይ ያላችሁ እንግዲያውስ እያያችሁ በጥሩ እንድትንቀሳቀሱና የሶስተኛውን ዙር ደግሞ 6 ቤቶች ናቸው። 6 የዛሬ 3 ነበር፣ የሶስተኛው 6 ነው። የ6ቱን ቤት ቲኬት ለመግዛት እንድትንቀሳቀሱ። ኮንግራቹሌሽን ደግሞ ስታምር ማይ ጉድነስ ቆንጆ ነሽ። ባለ 3 መኝታ ቤት ባለቤት ሆነሻል። ወይኔ ታድላ በማለት ኮንግራቹሌሽን ድመቂበት። ኮንግራቹሌሽን ባሉላት ኮንግራ ባሉላት መስመር ለምትገኙ ጠቅላላ ሁላችሁም ኮንግራቹሌሽን ባሉላት። እንኳን ደስ ያለሽ ሄወን። ምን ተሰማሽ? እንኳን አብሮ ደስ አለን። እንዴት በምን አጋጣሚ ቲኬት ገዛሽ? በጣም ደንግጫለሁ። እጄ ራሴ እየተንቀጠቀጠ እንኳን አንቺ እንኳን ደስ አለሽ የኔ ውድ። እውነት እድለኛ ነሽ። ደግሞ ምን ያህል እንደምወድሽ እድለኛ ያው እድለኛዋ ዛሬ ቀኑ ሙሉ ማነው እድለኛ ስንል ዋለው ይቹት አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሄዋን የማርያም እቺ ናት። ሄዋን አጋጣሚ እስቲ ደስታሽን ገለጭልን። እንዴት ቲኬት እንደገዛሽ፣ መቼ እንደገዛሽ፣ በምን አጋጣሚ ምናምን ስንት ቲኬት እንደገዛሽ እስቲ አንዳንድ ነገር ያለሽ እንደ ደስ ያልሽን ደስታሽንም ደግሞ በደንብ አድርገሽ ቤተሰቦችም እዚህ መስመር ላሉ ሰዎችም ደስታሽን እንድትገልጪ እባክሽን በፊትና በድርጅታችን ስም ጠይቅሻለሁ። አንደኛ የት እንዳለሽ፣ ከየት እንደሆንሽ፣ የት ሀገር እንዳለሽ እሱንም ንገሪኝ። በመጀመሪያ እውነት ለመናገር ሀቡዬ በጣም ነው የምወድሽ። ይሄ የሆነው ባንቺ ነው። እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ከ3 ወር ከ4 ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍልሽ ብዙ ጥረት አድርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም እወድሻለሁ። ሲቀጥል ሰክሰስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ። እግዚአብሔር አምላክ ለሁላችሁም ጤናና እድሜ ይስጣችሁ ነው። ያው ትንሽ አይነት ቪዲዮ ራሱ እንትን አልችልም ነው። ኮንግራቹሌሽን። በዚሁ ሄዋን ያንደ ነገር እጠይቅሻለሁ። ለምን ሌሎች ገስት እንትን ላይ ያሉት እንዲሰሙ ለሌሎችም ማነቃቃት እንዲሆን ቲኬት እንዲገዙ በዛው ቅድም ያ የተከናወነ ፕሮግራም ላይ ሁሉ የነበሩትን አካል ጉዳተኞችን ለመደገፍ ለእኛ ፈንድሬዚንግ እንዲሆንም ዘንድ አንዳንድ ነገር እጠይቅሻለሁ። አንደኛ የት ነው ያለሽው? ከየት ሀገር ነው ቲኬት የቆረጥሽው? የት ሀገር ነው ያለሽው? አሁን ያለሁት ዱባይ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዛ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል ከአዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከ2 ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው ሁለተኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ የሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆንና በጣም ተረበሽኩ። በቃ የ6 ዓመቴ ልፋቴ ብዬ አዘንኩ። በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛልኝ። ሌላ ከተማ ላይ ቦታ ገዛልኝ እና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛን ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቀስበት። እኔ ቤት ኪራይ በጣም ነው የምፈራው። በትምህርት ሰዓት እያለው ተከራይቼ ነበር ስማር የነበረው። ከሀያ ስኩል ወደ ስደት የመጣሁት አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣሁት ትምህርቴን ከሀያ ስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራወጥ ጥሪ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬ እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት። አሁን እዚህ ከመጣ 2 ዓመት ነው እና በጣም ደስ ብሎናል።
ባለ 3 መኝታ ኮንዶሚኒየም ቤት ባለ እድለኛ ነሽ። እንኳን ደስ ያለሽ እና ራዘም ላለ ጊዜ ከሀቢባ ጋር ሶሻል ሚዲያ ላይ በማስታወቅ በጣም ብዙ ስንደክም ነበር። ይህን ቀን በጣም በጉጉት ነበር ስንጠብቅ ነበረው። በዚህም ትኬት ቆርጠሽ ተሳትፈሽ በጎ ጥሩ መልካም በሆነ ነገር ላይ እጅሽን ዘርግተሽ በዛም ደግሞ የቤቱ የድሉ ባለቤት ስለሆንሽ በጣም ደስ ብሎኛል። ደስታዬ ወደር የለውም። በጣም ደስ ብሎኛል። ኮንግራጁሌሽን በድጋሚ። አንዳንድ ኢንፎርሜሽኖችን እኛ ጋር ሙሉ ኢንፎርሜሽን ስልክሽ ሙሉ ኢንፎርሜሽን እኛ ጋር አለ። በተጨማሪ ደግሞ ለሀቢባ በውስጥ ላክላት እና ነገ ጀምረን ደውለን የርክብክብ ስነስርዓቱን የሚጀምር ይሆናል እና አንዳንዴ ጠርተንሽ እዚህ ሀቢባ ላይ ፐርሰናሊ ደግሞ ነገር ምናምን መተሽ ርክብክብ መድረሱን መቀበልሽን ያለውን ነገር ፕሩፉን እዚሁ ለእኛም መስክረሽ ያለውን ነገር ልታደርሽልን ይሆናል እና እጅግ አድርጌ አመሰግንሻለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ሀቡዬ። እውነት ለመናገር እኔ ይደርሰኛል ብዬ አላሰብኩም። እውነት ለመናገር እና በቃ ሔዋኔ ማርያም ሲል በቃ እውነት እመቤቴ ያለች በጣም ነው የምወዳት። እመቤቴን በጣም ነው የምወዳት። አባት ስጋ እናት ቢለይሽ ፈጣሪ መቼም ቢሆን አይለይሽ። የሄድሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኝ ወይንም ስትደውይለት ትንፋሽሽን ሲሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔ እንጃ እመቤቴ እኔ እንጃ የዘላለም ህልሜ ነበር። አሁን ቦታ ያልኳችሁ ቦታ ላይ ራሱ ቤት እሰራለሁ ብዬ በጣም በቃ መቼ ነው ይሄን ስንት ዓመት ብሰራ ቤት እሰራለሁ እዛ ላይ አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። እመቤቴ ያንን ጭንቀቴን አይታ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ሀብዬ ከከፈትኩ ጀምሮ ሔዋኔ ማርያም በማርያም ነው የምጠራው። ከመጀመሪያውም ጀምሮ ፌስቡክ ላይም ወደ 10,000 ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብዬ ነው በቃ በሄድኩበት ማርያም ነች መጠሬ እና ያንን ህልሜን አይታ ደግሞ ዛሬ ስለፈታችልኝ እኔ እንጃ ከልባ አመሰግናለሁ። በጣም ነው የምወዳት። ይሄ የኔ ሳይሆን የእሷ ውጤት ነው በእውነት። እንኳን ደስ አለሽ እናት እሰይ፣ እንኳን ጸሎትሽን ሰማችሽ፣ እንኳን ደስ አለሽ። እውነት ለራሴ የደረሰኝ ያህል የተደሰትኩልሽ የኔ ውድ። ለሚገባው ሰው ይድረሰው ብዬ ነበር። የሚገባሽ ለአንቺ ስለደረሰሽ እጅግ በጣም ደስ ብሎኛል። በእድሜ በጤና ኑሪበት፣ አግቢበት፣ ውለጂበት። አሜን ሀቡዬ አሜን። ሁሌ በነገራችን ላይ ሀቡዬ ሁሌ ቡና አፍልተሽ ስመርቂ ሁሌ አሜን እላለሁ በእውነት። እኔ እንጃ በጣም ነው የምወደሽ በዚህ አጋጣሚ በጣም እግናልኝ። እናት አግብተሻል? አላገባው በጣም ደስ ይላል። በቃ እንግዲህ ቲቪ ያስገቡ። ይኸውልሽ አሁን ቤት ደረሳት ብለው ይመጣሉ ግር ብለው፣ ተጠንቀቂ። በነገራችን ላይ ስልኬ በአደባባይ ነው እንደ ሀቡዬ የተነገረው። በጣም ብዙ ስልክ ወደ 30 ስልክ ነው የተደወለው። በአደባባይ ነው የተነገረው። ከዚህ በኋላ ይሄን ቀጥታውን ተዘጊና ዋትሳፕ ብቻ ትጠቀሚዋለሽ። ምክንያቱም ኦልሬዲ አየር ላይ ነው፣ ግዴታ ነው። ገባሽ? ለእጣው ትክክለኛነት ሁሉም ነገር አየር ላይ ስም፣ ስልክ፣ ኤቭሪቲንግ መሆን ስለነበረበት ይቅርታ። እንግዲህ ቤትን የሚያህል ነገር ደርሶች ሲም ካርድ ለመቀየር አትሰንፊል እና ግን አሁን ቤት ደረሳት ብለው አሽትተው ይመጣሉ። ተጠንቀቂ እንዳትታለይ እሺ። ሲመጡ ቤቱን ነው እኔን የፈለጋችሁት በያቸው። ትዳር ብለው ሲመጡ ማለት ነው መጀመሪያ። እሺ አደራ ምክሬ ገደል እንዳይገባ። ቤቱን ፈልጎ ነው ትዳር እኔን ፈልጎ ብለሽ አስቢ። አሁን እየመጣው ግን ለባሌ ልዳርሽ ሁላ ሊሉሽ ይችላሉ። ይኸውልሽ ለወንድሜ ይላሉ፣ ለአባቴ ይላሉ፣ ለአጎቴ ለባሌ ልዳርሽ ሊሉሽ ይችላሉ። ባለ 3 መኝታ ቤት ደረሳት ብለው ተጠንቀቂ። ሀቢባ 3ኛ ዕጣ የወጣላት ልጅ ፕሮፋይል ልካ ነበር። አገኘሻት? አወራሽ? አዎ ቆይ ኮድ ልስጣት አንዴ፣ ኮድ ልስጣት። እህቶች ናቸው ደግሞ አረብ ሀገር ነው የወጣው። 3ቱም ዕጣ የወጣው አረብ ሀገር አንዱ ነው። በቃ መዳም ቤት ያሉ አይ በቃ የአንቺ ዱዓ እየሰራ ነው። አንደኛ ዕጣ የወጣው እንተዘንማ ኡስታዝ እኮ ነው ምን አልበደፋ ሳውዲ አረቢያ። 3ኛ ዕጣ የወጣው ቤሩት፣ 3ኛው ደግሞ ቤሩት በድጋሚ ወጣ አይደል? የመጀመሪያ አንደኛ ተነስተኛ። አዎ ሰላም እህት፣ 3ኛ ዕጣ ይወጣልሽ አንቺ ነሽ። ነይ እናቴ ነይ ነይ። ደውይላት፣ ዋትስአፕ ይሰራል። ኮመንት ላይ መተሽ አቺ
ቤሩት እንትን ይሰራል። ቤሩት ዋትስአፕ ስለሚሰራ ደውይ ይሰራል። ሄዋን የማርያም በጣም ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ። ሰላም ደስ አለን። ሰክሰስ በጣም ነው የማመሰግነው። ይሄ ሁሉ የሆነው በእናንተ ነው። ህልሜን የተፈታልኝ በእናንተና በፈጣሪ ነው። ቴንክ ዩ። እስቲ መልእክት አስተላልፊ። አሁን ደግሞ የሶስተኛውን ዙር ዕጣ 2 ባለ 3 መኝታ፣ 2 ባለ 2፣ 2 ባለ 1። አሎ እሺ ንገረኛ። ሆነሽ 6 ዕጣዎች ናቸው። ነይ ባለ ሶስተኛ ዕጣ ይወጣልሽ እኮ ላንቺ ነው። ባለ 1 መኝታ ቤት ኮንዶሚኒየም ደርሶሻል ማሪ። ነይ ላይቭ ላይ እቺ እናቴ ነይና አሁን የጻፍኩልሽን ኮድ ጻፊው ኮሜንት ላይ አስገባሻለሁ። ፕሮፋይል እስቲ ቼክ ለር ፕሮፋይል ቲክቶክ ፕሮፋይልሽ ይሄ ነው የላኩልሽ ነው። ዋትስአፕ ላይ ቲክቶክ ፕሮፋይልሽ ትክክል ነው። እሺ የጻፍኩልሽን ኮድ ቁጥር መተሽ ጻፊው ኮሜንት ላይ እንዳስገባሽ። እሺ እናቴ ሄዋን የማርያም በዚህ አጋጣሚ እኔ አንድ መልእክት እንድታስተላልፍ የሚፈልገው ለሌሎቹ አሁን በሚገርም ሁኔታ በአረብ ሀገር ላይ ነው 3ቱም ቤቶች የወጡት። ይሄ ፈጣሪ የፈቀደው ነገር ነው። በጣም ደስ የሚል ነገር ነው። እንኳን ሆነላችሁ። በጣም ደስ ብሎናል። ሌሎች ደግሞ ሳውዝ አፍሪካ የኢትዮጵያ ግማሽ ሚሊዮን ብር ሳውዝ አፍሪካ ነው የወጣው። በስልኮቻቸው ነው እያየን ያለ ነው። ሌሎች ደግሞ አሜሪካ 2 ዕጣ ወጥቷል። 100,000 እና 50,000 አሜሪካ ነው የወጣው። ሌሎች ደግሞ በተለያየ አረብ ሀገር ላይ ወጥቷል፣ ዩሮፕ ላይ ወጥቷል። እነሱን ያው ነገ እየጠራን እዚህ እናስተዋውቃለን። ስልካቸው ሙሉ ዳታቸው ኢንፎርሜሽን ከኛ ጋር በመሆን ቅን ልቦች ተስፍሽ እንደታዛቢ መጥቶ ቁጭ ብሎ እዚህ ሌሎችም አሉ ቁጭ ብሎ ዳታውን ማዝግበው ይዘው ሄደዋል። ሀቢባ ጋም ተልኳል፣ እኛ ጋም ተመዝግቧል። እኔ መልእክት እንድታስተላለፍ የሚፈልገው ሌሎችም እንዲነቃቁ፣ ሌሎችም እንዲቆርጡ ለሌሎች መልእክት አስተላልፍ ከቻልሽ አበረታች። አዎ ማለት ያው እንደነገርኳችሁ እኔ ይወጣልኛል ብዬ አላሰብኩም ነበር። ይሄ ያልታሰበ ሲሳይ በቃ እኔ እንጃ ከፈጣሪ የሚሰጠው ሲሳይ ብዬ ነው የማስበው። እና አንደኛ ነገር በተደጋጋሚ ጊዜ እንደዚህ ሀቡ ላይፍ ላይ እየመጣ ስትናገር እሰማለሁ እና ይሄ ብር አንድም ወገኖችን መርዳት ነው ስለምትል ያው ካለን ላይ እንደማካፈል በዚህ በአንድ ድንጋይ 2 ወፍ እንደሚባለው እኛም ተጠቅመን ወገኖቻችን ደግሞ እንደዚህ አካል ጉዳተኛ የሆኑትንም መጥቀም ይሄ በፈጣሪም ዘንድ ትልቅ ነው እና በጣም አሪፍ ስራ ነው። እኔ እንጃ እኔ ይሄንን ነገር ራሱ ክሬቲቭ ስታደርግ እኔ እንጃ ነው ፈጣሪ የመረጠህ ነገር ያሰቡት ያልታሰበ ነገር ነው። እንደዚህ አይነት ነገር ብዙ ጊዜ አልተለመደም እና በጣም አሪፍ ነው ብዬ አስባለሁ። እድላቸውን ቢሞክሩ ይጠቀማሉ እንጂ አይጎዱ። ቢቆርጡም ብራቸው ወገኖቻቸውን ነው የሚረዱት። በፈጣሪ ዘንድ ይመዘገብላቸዋል። በዛውም ደግሞ እድላቸውን ይሞክራሉ። ታንኪ በጣም እናመሰግንሻለን። ስንት ቲኬት ቆረጥሽ? 20 ቲኬት ነው የቆረጥሽ? አዎ በወንድሜ በህቴ ልጅ 5 ቆርጫለሁ። በራስሽ ስም ነው የወጣልሽ? በራስሽ ስም የቆረጥሽ ነው የወጣልሽ? ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ። ሌሎቹ ፎሎ አድርጉን። የሶስተኛውን ዙር ዕጣ ፕሮግራም ለመሳተፍ የምትፈልጉ ሁላችሁም ፎሎ አድርጉን። ስልኮቻችን ባይወላ ያሉ ውስጥ ባሉ ቆየሽ ቪዲዮ ጸጋ የሶስተኛ ዕጣ ባለ 1 መኝታ ኮንዶሚኒየም ወጣላት። ሁሉም እህቶቻችን ናቸው። በጣም ሀቢባ የአንቺ ድዋ በጣም አደገኛ ነው። በጣም ዳንጀረስ። ኮንግራቹሌሽን ባለ 1 መኝታ ቤት ኮንዶሚኒየም እንኳን ደስ አለሽ። እንኳን አብሮን ታንኪው። በጣም አመሰግናለሁ። በጣም አመሰግናችኋለሁ። በጣም ወዳችኋለሁ። እግዚአብሔር ይስጣችሁ። የት ነው የምትኖሪው ጸጋ? የት ነው የምትኖሪው? ስንት ቲኬት ቆረጥሽ? የት ነው የምትኖሪው? ቤሩት። ኮንግራቹሌሽን እንኳን ደስ ያለሽ። በጣም ደስ ብሎናል። መቼ ቆረጥሽ ቲኬት? መጀመሪያ ቀን 7 ቆረጥኩ። ሰኞ ቀን ደግሞ መጀመሪያ ቀን 7 ሰኞ ቀን 8 ቆረጥኩ። ኮንግራቹሌሽን እንኳን ምን አይል ቆየሽ አረብ ሀገር ላይ? 6 ዓመት። 6 ዓመት ቆየሽ? እንኳን ደስ ያለሽ። የቤት ባለቤት ሆነሻል። ወደዚህ ሁኚ
እንዴ ለምን አትብለሽ ግቢ እንዴ በደስታ ቀንሽ ላይ ለምን ፊትሽን የምትሸፊው? እንደ ዛሬ እኮ የደስታ ቀንሽ ነው። እንዴት ፊትሽ አንቺ እኮ አልሰረቅሽ ወይ አንድ ወገንን አልነካሽ። እድል ነው ይወጣልሽና ልትደሰች ነው የሚገባና ዞር ዞር አትበይ፣ አትፍሪ። ምንም የሚያስፈራ ነገር የለም። እና እንኳን ደስ ያለሽ። በጣም ደስ ብሎናል። ቤሩት ነው የምትኖሩ 6 ዓመት። እንኳን ደስ ያለሽ። በጣም ደስ ብሎናል። ኮንግራቹሌሽን ላንቺም እንኳን በራስሽ ስም የቆረጥሽው ወጣልሽ ወይስ በቤተሰብ ስም? በራቱ ኮንግራቹሌሽን። በጣም ደስ ብሎናል። በቤተሰብ ቆርጫለሁ፣ በዘመድም ቆርጫለሁ፣ በጓደኛም ቆርጫለሁ። በጣም እንኳን ደስ ያለሽ። ደስ ብሎናል። ያው በቤተሰብ የቆረጥሽው ወጣ አልወጣም፣ የራሴ ስም ነው ይወጣልኝ። ናይስ። በጣም ደስ ብሎናል። በጣም ስንት ትኬት ቆረጥሽ? 14 7 እና 8 15 ትኬት ሊቆረጠችው መጀመሪያ 7 ከዛ 8 15 ይኸውልሽ 18 የቆረጠችው ሀቢባ አጠገብሽ እያለች ፈጣሪ አሳልፎ ሰጠሽ። እንኳን ደስ ያለሽ። ለሚገባው ሰው ይድረሰው ብዬ ፈጣሪ ሀቢባዬ ሁሌ ዱዓ ታረጋለሽ ለሚገባው ሰው። አንቺ 15 ቲኬት ቆርጠሽ 18 ስንት ሰው ስፖንሰር አድርጎ ቆርጣ እያለች አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠሽ። ደስ ብሎናል። በጣም እንኳን ደስ ያለሽ። በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ወዳችሁ እግዚአብሔር ይባርካችሁ። በጣም ደስ ብሎናል። እኛ ስለመጣችሁ እውነት በጣም ነው የምናመሰግነው። እንኳን ደስ በዚህ አጋጣሚ ሌሎች እንዲቆርጡ ንገሪያቸው። በዚሁ መልእክት አስተላልፊ። ሌሎች እንዲቆርጡ እናንተ መልእክት አስተላልፉላቸው። ለምን ትልቁ ለኛ ተጨባጭ ማስረጃ እናንተ ናችሁ እና እንኳን ደስ ያላችሁ። በተጨማሪም ደግሞ ሌሎችም እናንተን እያዩ እንዲቆርጡ ድጋፍ ሁኑላቸው፣ አነቃቋቸው። በጣም ትልቅ ስራ እየተሰራ ነው። ትልልቅ ነገር ላይ ስፖንሰር አድርገናል። ብዙ አካል ጉዳተኛን ከጎዳና አንስተናል። ዊልቸር አድለናል። ስራ ላይ ስፖንሰር አድርገናል። የግል ብቃታቸው ላይ ስፖንሰር አድርገን ትምህርት ላይ ስፖንሰር